ይስጥልን እንደምንሰነበታችሁ ተመልካቾቻችን። የአማራ ወጣቶች ማህበር የሳምንታዊ ሪፖርት ዳሰሳ ፕሮግራማችን ተጀምሯል። በዛሬው መርሃ ግብራችን የአማራ ወጣቶች ማህበር ባለፉት 9 ወራት ያከናወናቸውን አበይት ተግባራት የምንዳስስ ሲሆን ማህበራችን ከመዋቅር ግንባታ እስከ ስራ ዕድል ፈጠራ፣ ከቴክኖሎጂ ዝግጅት እስከ በጎ አድራጎት አገልግሎቶች የሰራቸውን ተግባሮች የምንዳስስ ይሆናል። ከፕሮግራሙ ጋር መቅደስ ደሴ ነኝ። አብራችሁን ቆዩ። በመጀመሪያ የማህበሩ መዋቅራዊ አደረጃጀትና አሰራርን ከማጠንከር አንጻር የተሰሩ ስራዎችን እንመለከታለን። ማህበሩ በጳጉሜ 1 ቀን 2017 ዓ.ም ባካሄደው 6ኛ መደበኛ ጠቅላላ ጉባኤ የአመራር ለውጥ ማድረጉን ተከትሎ ባለፉት 9 ወራት 129 ቀበሌዎች፣ 60 ወረዳዎችን፣ 13 የዞን አስተባባሪዎችን በአዲስ መልክ አደራጅቷል። ከዚህም በተጨማሪ ከ5 ዓመታት በላይ የቆየው መተዳደሪያ ደንብ እንዲሻሻል በማድረግ ድርጅታዊ አሰራሩን ዘመናዊና ግልጽ ማድረግ ተችሏል። የማህበሩ ጽሕፈት ቤትም በበይነ መረብና በስልክ በሚያደርጉት ተከታታይ ክትትል የአመራሩና የአባላቱን ክህሎት፣ ስነ ምግባር የማነጽ ስራን በትኩረት ተያይዞታል። ወደ ኢኮኖሚው ዘርፍ ስናልፍ ደግሞ የወጣቶችን የኢኮኖሚ ጥያቄ ለመመለስ በተሰራው ስራ በግብርና፣ በኮንስትራክሽንና በኢንተርፕራይዝ ዘርፍ ለ36079 ወጣቶች ቋሚና ጊዜያዊ የስራ ዕድል መፍጠር ተችሏል። በተጨማሪም ማህበሩ ራሱን በፋይናንስ ለመደገፍ ከአባላት ክፍያ 1 ሚሊዮን ብር የሰበሰበ ሲሆን ደብረ ብርሃን፣ ደብረ ማርቆስና ምስራቅ ጎጃም በገቢ አሰባሰብ ሂደቱ ቀዳሚ ሆነው ተገኝተዋል። በአባላት ምልመላ ደግሞ በ10 ዞኖች ብቻ 10770 አዳዲስ አባላትን ማፍራት የተቻለ ሲሆን ይህም በቀጣይነት ተጠናክሮ የሚቀጥል ይሆናል። ሌላኛው የማህበሩ ስኬት በመረጃና ቴክኖሎጂ ዘርፍ የተመዘገበው ውጤት ነው። ማህበሩ ከአማራ ብሔራዊ ክልላዊ መንግስት ኢኖቬሽንና ቴክኖሎጂ ቢሮ ጋር በመተባበር የራሱን ዌብ ፖርታል ያበለጸገ ሲሆን አማራጭ ሚዲያ ለመክፈትም 7 ባለሙያዎችን በኮንትራት በመቅጠር በፌስቡክ፣ ዩቲዩብ፣ ቴሌግራም እና ቲክቶክ መረጃዎችን ተደራሽ ማድረግ ጀምሯል። ከዚህም በላይ ከባህር ዳር ዩኒቨርሲቲ ጋር በመሆን ለ5 ወጣቶች የትምህርት ዕድል እንዲሁም በባህር ዳርና ዋግምራ ለ6 ወጣቶች የነፃ መንጃ ፈቃድ ስልጠና ተመቻችቷል። በዲጂታል ዘርፍ ደግሞ 49758 ወጣቶች በኢትዮ ኮደርስ የሰለጠኑ ሲሆን 17343 ወጣቶች የፋይዳ ዲጂታል መታወቂያ እንዲያወጡ ተደርጓል። በመጨረሻም በበጎ ፈቃድ ዘርፍ ማህበሩ በክረምትና በበጋ መርሃ ግብር ከ800 ሚሊዮን ብር በላይ የሚገመት የሀገር ሀብት ማዳን ተችሏል። በጤናው ዘርፍ 7132 ዩኒት ደም የተሰበሰበ ሲሆን በአረንጓዴ አሻራ መርሃ ግብር ከ52 ሚሊዮን በላይ ችግኞች ተተክለዋል። በተጨማሪም በቀጣይ የሚካሄደው 7ኛው ሀገራዊ ምርጫ ለመታዘብ ማህበሩ የእውቅና ሰርተፍኬት በማግኘት 561 ታዛቢዎችን ለማሰማራት ዝግጅቱን አጠናቋል። በአጠቃላይ የአማራ ወጣቶች ማህበር ባለፉት 9 ወራት ያከናወናቸው ተግባሮች ማህበሩ ከመቼውም ጊዜ በላይ በመዋቅር በፋይናንስና በቴክኖሎጂ እየጠነከረ መምጣቱን ያመለክታል። ምንም እንኳን የበጀት እጥረትና ወቅታዊ የጸጥታ ሁኔታ ተግዳሮት ቢሆንም ማህበሩ ችግሮችን በመቋቋም ለወጣቶች ሁለንተናዊ ተጠቃሚነት ያለውን ቁርጠኝነት በተግባር አሳይቷል። ለዛሬ ያዘጋጀንላችሁ ሳምንታዊ ሪፖርት ዳሰሳችን ይህንን ይመስል ነበር። በቀጣይ በአዳዲስ መረጃዎች እስክንገናኝ ድረስ ከፕሮግራሙ ጋር መቅደስ ደሴ ነበርኩ። ቸር ሰንብቱ።